ይሄ ሁሉ መከራ ለኛ የተለወጠ ህይወት እንድናገኝ 11ኛ ማረፊያ ጌታችን ኢየሱስ ክርስቶስ በመስቀል ላይ እንደተቸነከረ እንመለከታለን። እንግዲህ መስቀል የመንቸንከሩ ሁኔታ ብዙ ስቃይን ብዙ መከራን ጌታ ኢየሱስ የተቀበለበትን ሁኔታ የሚያሳይ ነው። ምክንያቱም ችንካሩ ራሱ በዛ በመስቀል ላይ ሆነው እንዲሰቃዩ የሚያደርጋቸው ነው። ከተቸነከረም በኋላ በመስቀል ላይ የቆየበትን ሰዓታት ስንመለከት ጌታ ኢየሱስ በዛ በስቃይ ሁሉ ሰውነቱን ሁሉ ተንጠልጥሎ የሚቆይበት ያ የመስቀል ችንካር እንደ ወንበዴ ጌታችንን ሰቀሉት። ጌታ ኢየሱስ ክንዱን እጆቹን በዛ በመስቀል ላይ ዘረጋው። የሞተበት መስቀል አሁን የድነታችን ምልክት ሆኖ እናገኘዋለን። ኢየሱስ አረፈበት፣ ደሙ ፈሰሰበት። ያ የነበረው ምስጢር ሁሉ ተለወጠ። ክርስቶስ ደሙን አፍስሶበታልና፣ ክርስቶስ ክንዱን ዘርግቶበታልና። ይሄ ሁሉ መከራ ለኛ የተለወጠ ህይወት እንድናገኝ፣ ይሄ ሁሉ መከራ እኛ ከጨለማ ህይወት ከኃጢአት ህይወት ርቀን በእግዚአብሔር መንግስት ውስጥ ደስተኛ ሆነን እንድንኖር ልጆቼ እያለ የሚጠራን የአባቱ ልጆች ሆነን እንድንኖር የተከፈለልን ዋጋ ጥልቅ ነው። የተለወጠ ህይወት እንድንኖር ክርስቶስ ያለው ክርስቶስ ያገኘው ሁሉ ህይወቱ ይቀየራል። በወንጌል በተለያየ ቦታዎች እንደምናገኘው ሁሉ ውሃ ልትቀዳ የመጣችው ሳምራዊቷ ሴት ኢየሱስን ካገኘች በኋላ ህይወቷ ተቀየረ። በፊት ገና ኢየሱስ ሲወለድ ሰብአ ሰገል ኢየሱስን ካገኙት በኋላ መንገዳቸው ተለወጠ። የጳውሎስን ህይወት ብዙ ቅዱሳኖችን መመልከት እንችላለን። ኢየሱስን ካገኙ በኋላ ህይወታቸው ተለወጠ። ይሄ ሁሉ ዋጋ፣ ይሄ ሁሉ ደም መፍሰስ፣ የክርስቶስ መቸንከርና በመስቀል ላይ የሞቱ ምስጢር የተለወጠ ህይወት እንድንኖር 11ኛ ማረፊያ ኢየሱስ በመስቀል ላይ ተቸነከረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀል ዓለም ያዳንከን አንተ ነህና እንሰግድልሃለን፣ እናመሰግንሃለን።